ሰላም ሰላም ውድ የናንተ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ስለ ዲሲ ፓወር ሳፕ ላይ እንግዲህ አጠቃቀም አሳያችኋለሁ። እንዴት ስልካችን ቼክ እንደምናደርግ ስልካችን ሲበላሽ የስክሪን የቦርድ ነው ወይስ ሌሎችም እንግዲህ አንዳንድ ነገሮች አሉ። እነዛን ቼክ የምናደርገው በዲሲ ፓወር ሳፕ ላይ ነው። እንግዲህ ስፔሻል ለጀማሪዎች ይጠቅማል ብዬ ነው እንግዲህ ቪዲዮ የምሰራው። እናንተም እንግዲህ ሁሌም እንደተለመደው ሰብስክራይብ በማድረግ ጀምሩ። ስለዚህ እንደምታዩት እንግዲህ ዲሲ ፓወር ሳፕ ላይ ይባላል። እንግዲህ እስከ እዚህ ጋር የምታዩት ከ0 እስከ 15 ቮልት ነው የሚለቀው ማለት ነው። እዚህ ጋር አለ እንግዲህ አምፒሩ ከረንታችን ማለት ነው። ስለዚህ ስልካችን ቼክ ብናደርግበት ጊዜ እዚህ ጋር ነው ማለት ነው እንግዲህ ሮቴት የሚያደርገው። ስለዚህ በዚህ ከዜሮ ሲሆን 0.2 ከ0.2 እስከ 0.6 ከ0.6 በላይ ሲሆን እያልን ስልካችን ችግሩን እንግዲህ የምናውቅበት ዲሲ ፓወር ሳፕ ላይ ይባላል። እንግዲህ እዚህ ጋር የምታዩቸው አውትፑት ይላል። እንግዲህ እዚህ ጋር ቴስት የምናደርግበት ነው። እንግዲህ አውትፑት ለምሳሌ ለስልካችን ቼክ ስናደርግ ከ3.7 አንስተን እስከ 4.5 እንግዲህ 4.5 ላይ ነው ያደረኩት። እንደምታዩት ለምሳሌ እዚህ ጋር እንግዲህ እዚህ ጋር ኬብላችን አለ። እንደምታዩት እንግዲህ ኬብላችን ፖዘቲቭን ከፖዘቲቭ እናደርጋለን። እችን አሁን እንደዚህ ነው የመለስኳት፣ ምክንያቱም እዚህ ጋር ቼክ ስናደርግ ነው ስልካችን። እንደዚህ ከሆነ ደግሞ ቴስት ለማድረግ ነው የሚጠቅመው ማለት ነው። ቴስት አድርጉ ቮልቴጃችሁ ለምሳሌ ከባትሪ ኮኔክተር አድርጋችሁ ወደ ይደርሳል ወይስ አይደርስም ነው ቼክ የምናደርግበት ነው። እኛ እንግዲህ እዚህ ጋር ስልካችን ለምሳሌ ቼክ ለማድረግ እዚህ ጋር እንደዚህ እንመልሳለን ማለት ነው። ይችን የምታዩት እንግዲህ እዚህ ጋር አጀስቴብል አለ 3.7 ላይ እናደርጋለን። እንግዲህ ስልካችን ነው የነሳ ከሆነ እንግዲህ እዚህ ጋር ከ3 ነጥብ እንግዲህ እንደ ስልካችሁ ነው። ስልካችሁ አሁን አይደል 3.7 ላይ አድርጋችሁ ስልካችሁ አልነሳላችሁ ካለ ለምሳሌ ተጨምራላችሁ፣ እንደዚህ እየጨመራችሁ ትሄዳላችሁ እስከ 4.5 ድረስ 4 ላይ አድርጋችሁ ቼክ ማድረግ ትችላላችሁ። ስለዚህ እስከ 4.7 በማድረግ ትጠቀማላችሁ ማለት ነው። ለምሳሌ እንግዲህ እዚህ ጋር 4.5 ላይ አድርጌ እዚህ ጋር የምታዩት አለ። ለምሳሌ እስኪ ላሳያችሁና እዚህ ጋር እንደምታዩት እንግዲህ እዚህ ጋር እንደዚህ አድርጌያለሁ። ለምሳሌ 4.5 ላይ ነው ያደረኩት። ስለዚህ ስልካችን እዚህ ጋር ፓወር ሳፕ ላይ 4.5 በማድረግ ስለዚህ ከረንቱ እዚህ ጋር አለ። እንግዲህ የምታዩት ከረንት ሮቴት ያደርጋል ስልኬን ፓወሩን በማስነሳበት ሰዓት። ስለዚህ ፓወሩን በምታስነሱበት ሰዓት ከረንቱ ዜሮ ላይ እዚህ ጋር የምታዩት ዜሮ ላይ ከቆመ ምንድነው ስልካችን የቦርድ ችግር አለበት። ፕላስ እንግዲህ የፓወር ማስነሳት ችግር እና የባትሪ ኮኔክተር ችግር አለበት ማለት ነው። ምክንያቱም ዜሮ ላይ ካቆመ ስለዚህ ወይ የቦርድ ችግር አለበት ወይ የፓወር ማስነሻ ወይም የባትሪ ኮኔክተር ችግር አለበት ብለን እንደመድማለን ማለት ነው። ዜሮ ላይ ከቆመ ማለት ነው። ፕላስ እንግዲህ ወደ ሁለተኛው ሳይድ ከ0.2 እስከ 0.6 ካነበበ ስልካችን ምንድነው ስክሪን እና ወይ ስክሪን ችግር አለበት ወይ ባትሪ ችግር አለበት ማለት ነው። ምክንያቱም ቼክ በምታደርጉበት ጊዜ ከ0.2 እስከ 0.6 ካነበበ ስለዚህ ስልኩ ምን ችግር አለበት? ስለዚህ ወይ ስክሪን ነው ወይ ባትሪ ችግር አለበት ማለት ነው ብለን እነዚህን ያሳውቀን ማለት ነው። ከ0.2 እስከ 0.6 ካነበበ ወይ ስክሪን ነው ወይ ባትሪ
ችግር አለበት ብለን ቸክ እናደርጋለን ማለት ነው። ሌላው ምንድነው ከ0.6 በላይ ካነበበ 0.6 በላይ ምክንያቱም እዚህ ጋር የምታዩት ሮቴት ያደርጋል እቺ ከርሰሯ ማለት ነው። ከ0.6 በላይ የሚያነብ ከሆነ እንግዲህ ስልካችን ሾርት አለው ማለት ነው። እንግዲህ ቦርዱ ሾርት አድርጓል ማለት ነው። ስለዚህ እነዚህን በደንብ ማወቅ ያስፈልጋል ማለት ነው። ምክንያቱም 0.0 ከሆነ እንግዲህ ቀላል ነው። 0.0 ላይ እንግዲህ አምፒሩ ነው የምታዩት። ስለዚህ ወይ ቦርድ ችግር አለበት ወይ ባትሪ ኮኔክተር ችግር አለበት ካለዛ የፓወር በተኑ ችግር አለበት ብለን ሶስት ነገሮችን ማወቅ አለብን ማለት ነው። እዚህ ጋር ከርሰሯ 0.0 ከሆነች ስለዚህ የምታዩት ደግሞ ከ0.2 እስከ 0.6 ከሆነ እንግዲህ ልድገምላችሁ ብዬ ነው። ስልካችን አሁንም ስክሪን ችግር ወይም የባትሪ ችግር አለበት ብለን እንደመድማለን ማለት ነው። ስለዚህ ይህን ስልክ እናያለን እንግዲህ ስልክ ችግር አለበት ወይስ የለበትም የሚለውን ነው። ዲስፕሌይ ካረገ እንግዲህ ችግር የለበትም ማለት ነው። እስቲ ቼክ እናድርግ። እንግዲህ ከረንቱ እያያችሁት ነው፣ እየተንቀሳቀሰ ነው። ስለዚህ ከ0 እስከ 0.2 ነው ያነበበው። ስለዚህ በአንድ የተነሳ ማለት ነው። በቃ ስለዚህ ስልካችን ይሰራል፣ ምንም ችግር እንደሌለበት ነው የሚያመለክተው። ስለዚህ ይሁን ለማሳየት ያክል ነው እንጂ የተበላሸ ስልክ ሲኖር ሌላ ጊዜ ወይ ቪዲዮ እሰራላችኋለሁ። ስለዚህ ስልካችን አሁን ራን እያደረገ ነው፣ ምንም ችግር የለበት። ዲስፕሌይ አድርጓል ማለት ነው። እንደዚህ የምታዩት እንግዲህ የመጀመሪያውን ፖዘቲቭን ከፖዘቲቭ ታደርጋላችሁ፣ ጥቁሩን ደግሞ ከዳረኛው ከሶስተኛው ማድረግ ትችላላችሁ። አለዛ ደግሞ እንደዚህ ጋር የምታዩት ግራውንድ ላይ አድርጌዋለሁ ማለት ነው። እንደዛ አድርጋችሁ መለካት ትችላላችሁ። ምክንያቱም እችኛዋን አንስቼ እዚህ ጋር ባረጋት ሾርት ሊያደርግብኝ ስለሚችል ነው ከዚህኛው ያደረኩት ቻርጅ ፒኑ ላይ አድርጌ ነው እንግዲህ ቸክ እያደረኩት ያለው ማለት ነው። ስለዚህ ዛሬ ያሳየኋችሁ እንግዲህ ዲሲ ፓወር ሳፕ ላይ አጠቃቀም ነው። እንግዲህ ቪዲዮ በጣም ይጠቅማቸዋል ብዬ ነው ለጀማሪዎች ስፔሻሊ ለጀማሪዎች በጣም ይጠቅማቸዋል፣ ተጠቀሙበት ነው የምለው። እዚህ ጋር ደግሞ እንግዲህ እንዴት ቴስት እናደርጋለን የሚለውን ነው። እንግዲህ ቴስት ስታደርጉ እዚህ ጋር እንደምታዩት ይችን ወደዚህ ነው የምትመልሱ ማለት ነው። ስለዚህ ኬብላችሁን ትቀይራላችሁ። ስለዚህ እኛውን አንዱን እዚህ ታደርጋላችሁ፣ ጥቁሩን ደግሞ እዚህ ነው የምናደርገው ማለት ነው፣ ቴስት ለማድረግ ነው። ስለዚህ ቴስት ስናደርግ እንግዲህ ስልካችን እዚህ ጋር ፓወር ይደርሳል ወይስ አይደርስም የሚለውን ነው እኛ ቼክ የምናደርግበት ማለት ነው። እንግዲህ ሌላው ቼክ እንግዲህ ቴስት አደራረግ ነው ማሳያችሁ። ሌላው ቴስት ታደርጉ እንግዲህ እዚህ ጋር በማድረግ ነው ቴስት የምታደርጉት። ምክንያቱም እንግዲህ ይደርሰዋል አይደርስም ነው ወደዚህ ወደ ባትሪ አጋጣሚ እንግዲህ እዚህ ጋር ጥንቃቄ ማድረግ ያስፈልጋል። አሁን እነዚህ ኮኔክት ታደርጉ እነዚህ ባትሪ ኮኔክተር እንዳይገነጠልባችሁ ጥንቃቄ ማድረግ ያስፈልጋል ማለት ነው። ምክንያቱም እዚህ ጋር አሁን ስላሰሳሁ ትንሽ ወደዛ ጠመም አድርጎታል። ካለዛ ያው ቅያሪ ቀይሩ ነው የሚላቸው። እንግዲህ እነዚህ ባትሪ ኮኔክተሮች እስከ 100 ብር ድረስ ነው ወጪ የሚያስወጡ ማለት ነው። እንግዲህ 100 ብር ድረስ ነው ያው የሚሰራቸው ማለት ነው። ስለዚህ እንግዲህ ስለምትከታተሉ እጅግ አመሰግናለሁ። እንግዲህ ናታን ቲዩብ ሁሌም ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እላለሁ። እንግዲህ ዛሬ የሰራሁላችሁ ቪዲዮ ይህ ነበር። እጅግ አመሰግናለሁ። የምትከታተሉት ናታን ቲዩብ ነው። ናታን ቲዩብ
ጠቅላላ ኤሌክትሮኒክስ እና ማሽን ጥገና ነው እንግዲህ ዩቲዩብ ላይ የምለቅላችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ቆይታ እላለሁ። ቻው፣ ሰላም ሁኑ።